بسم الله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. هداية المستفيد في أحكام التجويد بميل رأس تزجاجج أترى لش كتابا يتمامارن نجنيالن يزاريو تمهرتاتشن يميونو سلا مدوج سلا مسابيوج يمياستمرن كفل هونال وده كتاباتشن نقبانا فصل كفل في أحكام المدود سلا مدوج يمنايبت كفل سلا مسابيوج يمنايبت سلا مسابيح ققاتوج منايبت كفل وأقسامها عندهم سلا كفل فايوجا سنتين تمجالة إنما ناتشو ميلون منايبت كفل. سين سؤال ጥያቄ ما حد المد مد ማለት ምን ማለት ነው? ሉገተን በቋንቋ ደረጃ እንዲሁም ወስጢላሐን በተጅዊድ ምሁራኖች በተጅዊድ ዑለሞች ማብራሪያ መድ ማለት ምን ማለት ነው አሉ። ጂም ጀዋብ ምላሽ أما اللغة በቋንቋ ደረጃ فهو እሱ المط መሳብ ማለት ነው። መድ ማለት መሳብ ማለት ነው። ራሱ ቃሉን ስንተረጉመው መሳብ ሚል ትርጓሜ ቋንቋዊ ፍቺ ይሰጠናል። ወቂለ ተብሏል አዝያዳ ጭማሪም ነው ተብሏል። መድ ማለት ጭማሪ ነው ማለት ነው ሚል ትርጓሜም ተሰጥቶታል አሉ። ይሄ ቋንቋዊ ፍቺ ነው። ወአማ እስጢላሐን በተጅዊድ ምሁራኖች ማብራሪያ عند القراء ቁራኦቹ ዘንድ فهو እሱ መድ ማለት ኢጣለቱ الصوت ድምፅን ማስረዘም ነው ቢሐርፊን በፊደል ሚን ሑሩፊል መድ ከመሳቢያ ፊደላቶች አማካኝነት በእነሱ አማካኝነት ድምፅን ማስረዘም ምን ይባላል? መድ ይባላል ማለት ነው። فهو እሱ ኢጣለቱ الصوت بحرف من حروف المد ከመድ ፊደላቶች በሆነው በአንዱ አማካኝነት ድምፅን ማስረዘም ምን ይባላል? መድ ይባላል አሉ። እነዚያ የመድ ፊደላቶች አልአቲ ዚክሩሃ ያው ቀጥሎ የሚመጡልህ ፊደላቶች ናቸው። ኢንሻአላህ ያስቀምጡልናል። ከነዚህ የመድ ፊደላቶች መሳቢያ ፊደላቶች ተብለው ከሚጠቀሱት እነሱን በመጠቀም ድምፅን ማስረዘም ምን ይባላል? መድ ይባላል አሉን። ኸይር። ሲን ሱአል ጥያቄ ኢላ ከም ቂስሚን ወደ ስንት ክፍል ነው የንቀሲሙ የሚከፈሉት? አልመድ መድ የሚከፈለው ወደ ስንት ክፍል ይከፈላል? መሳቢያ ምንለው ወይም መሳብ ምንለው በስንት ክፍል ይከፈላል አሉን። ጂም ጀዋብ ምላሽ ኢላ ቂስመይን ወደ ሁለት ክፍል ይከፈላል። መድ በሁለት ይከፈላል። እሱም አስልዩን የመጀመሪያው አስልይ የሚባል ነው። መዱል አስል የሚባል ነው። አስልይ ማለት መሰረታዊ ዋና እንደማለት ነው። አስል ማለት መሰረት እንደማለት ነው። ዋና መሰረታዊ ተብሎ የሚጠቀሱ የመድ አይነቶች አሉ። አንድ ሁለተኛው ወፈርዕዩን ሁለተኛው ደግሞ ቅርንጫፋዊ ነው። ቅርንጫፋዊ ሲባል ከመሰረቱ የምንወስዳቸው ለምሳሌ አንድ ዛፍ ቢኖር የዛፉ ግንዱ መሰረት ሆኖ ከግንዱ ላይ ምን አለ? ቅርንጫፍ አለ። እነዛ ቅርንጫፎች ማን ላይ ነው ያሉት? ግንዱ ላይ ነው። ልክ እንደዚህ ፈርዕይ የምንላቸው ቅርንጫፋዊ የምንላቸው ከመዱል አስል የሚወሰዱ ናቸው ማለት ነው። ከመዱል አስል ተወስደው ምን ጨምርላቸው ነው ኢንሻአላህ ስንገባበት በደንብ ግልጽ ይሆንላችኋል። አስልዩን መሰረታዊ ወፈርዕዩን ቅርንጫፋዊ ማለት ነው። መዱል አስልና መዱል ፈርዕይ ተብሎ ለሁለት ይከፈላል አሉን። ኸይር። ሲን ሱአል ጥያቄ ማ ሁወ አልመዱል አስል መዱል አስል የተባለው ዋና መሰረታዊ መድ የተባለው ማን ነው? ጂም ጀዋብ ምላሽ ሁወ እሱ አልመዱ ጠቢዒ መዱ ጠቢዒ የተባለው ነው አሉ። ጠቢዒ ማለት ተፈጥሯዊ እንደማለት ነው። ያለ ከፊደሉ ማይላቀቅ የሆነ ነገር ምን ይባላል? ጠቢዒ ይባላል ማለት ነው። ያ ማለት አንድ ሰው ተምሮ በአረብ ኢንሻአላህ ራሱን ያብራሩታል። አንድ ሰው አረብኛ የሚናገር ሰው እንዲህ አስረዝም አሳጠር ተብሎ ሳይሆን በተፈጥሮ ራሱ የሚያመጣው የመድ አይነት መዱ ጠቢዒ ይባላል ማለት ነው። በኋላ ላይም ያብራሩታል። አለዚያ ላ ተቁሙ ማትቆምበት የሆነው ዛቱ ሐርፊል መድ የመዱ ፊደል ባለቤት ማይቆምበት የሆነው ኢላ ቢህ በሱ ቢሆን እንጂ አሉ። ያ ማለት መዱ የመጣበት ቦታ ላይ መዱን ብናነሳው ትርጓሜ የሌለ የሚሆንበት ያለ መዱ ማይቆምበት የሆነ ማለት ነው። ያ ማለት ለምሳሌ ቃለ ሚለው ቃል ላይ ቃለ ሚለው አሊፍ አለች መድ ያለች
እሷን ብናነሳት ትርጓሜ የለውም፣ ማዕና የለውም። ቃለ ነው የሚሆነው። ቃለ ትርጉም የሚሰጥ ቃል አይሰጠንም። ያለ መዱ አይቆምም ማለት ነው። ስለዚህ መዱ መሰረት የሆነበት ያለ መዱ ማይቆምበት የሆነ የመዱ ባለቤት ማይቆምበት የሆነ ምን ይባላል? መዱል አስል ይባላል ማለት ነው። ያቺ አስሏን መዷን ካነሳናት እሷን ከተውናት ምንም አይነት ትርጓሜ የሌለውም የሆነበት ማዕናው ማይገኝበት የሆነ ምን ይባላል? መዱል አስል ይባላል ማለት መዷ መዱል አስል ትባላለች ማለት ነው። ወይም መዱ ጠቢዒ ትባላለች። ኸይር ሲን ሱአል ማ ሂየ ሑሩፉል መድ። አሁን መድ ማለት በመድ ፊደላቶች አማካኝነት ድምፅን ማስረዘም ነው ብለናል። እነዛ ፊደላቶች እነማን ናቸው? በመድ በመሳቢያ ፊደል አማካኝነት እያል ነው። መሳቢያ ፊደላቶች የሚባሉት እነማን ናቸው? ማ ሂየ ሑሩፉል መድ የመድ ፊደላቶች እነማን ናቸው? ጂም ጀዋብ ምላሽ ሂየ እነሱ የመሳቢያ ፊደላቶች ሰላሰቱን ሶስት ናቸው። የመጀመሪያው አልዋው ሳኪና ዋው ሳኪን ሆና ስኩን ሆና አልመድሙሙ ማ ቀብለሃ ከፊት ለፊቷ ضማህ የመጣባት እሷ ሳኪን ሆና ስኩን ሆና ከፊቷ ضማ ከሆነ መሳቢያ ትሆናለች ማለት ነው። አንድ ወልያኡ ሳኪና ሁለተኛው ደግሞ ያኡ ሳኪና ያ ሳኪን ሆና ስኩን ሆና አልመክሱሩ ማ ቀብለሃ ከፊት ለፊቷ ከስራህ የሆነ ማለት ነው። ያ ሳኪን ሆና ስኩን ሆና ከፊቷ ያለው ፊደል ከስራህ ከሆነ ማለት ነው። ሶስተኛ ወልአሊፉ ሳኪና አሊፍ ስኩን ሆና አልመፍቱሑ ማ ቀብለሃ ከፊት ለፊቷ ፈትሐ የሆነ ማለት ነው። ሶስት መሳቢያዎች አሉ። የመጀመሪያው ዋው ሳኪና ስኩን ሆና ዋው ስኩን ሆና ከፊቷ ያለው ፊደል ሐረካው ضማህ ከሆነ አንድ። ሁለተኛው ያ ሳኪን ሆና ስኩን ሆና ከፊቷ የመጣው ፊደል ሐረካው ከስራህ ከሆነ ሁለት። ሶስተኛው አሊፍ ሳኪን ሆና ስኩን ሆና ከፊቷ ፈትሐ ከመጣ መሳቢያ ትሆናለች ሶስት ማለት ነው። እነዚህ ሶስቱ ቁርአን ላይ የምናገኛቸው መሳቢያዎች ናቸው ማለት ነው። ስለዚህ በእነዚህ ፊደላቶች አማካኝነት ነው የምንስበው ድምፃችንን ምናረዝመው ማለት ነው። ኸይር እነዚህ መዱል አስል ይባላሉ። በዚህ በልኩ ብቻ በሚመጡበት ጊዜ ኢንሻአላህ እንመለከተዋለን። ምን ይባላሉ? መዱል አስል ይባላሉ ማለት ነው። ሲን ሱአል ሊመ ሱሚየ ጠቢዒ ለምንድን ነው ጠቢዒ የተባለው? አሁን እነዚህ ፊደላቶች መዱል አስል ናቸው አለን። መዱል አስል ተብሎ መዱ ጠቢዒ ተብሏል። ጠቢዒ ለምንድን ነው የተባለው? ጂም ጀዋብ ምላሽ ሊአነ ምክንያቱም ጠቢዒ የተባለበት ምክንያት ሊአነ ሳሒበ ጠቢዓ የተፈጥሮ ባለቤት የሆነ አሰሊመ ንጹህ የሆነ የተፈጥሮ ባለቤት የሆነ ላ የንቁሱሁ አይቀንሰውም አን ሐዲሂ ከመጠኑ አይቀንስም። ሲስብ ከመጠኑ አይቀንስም በሚስብበት ጊዜ አለ። ወላ የዚዱ ዐለይህ በሱ ላይም ደግሞ አይጨምርም አለ። ያው ሳሒበ ጠቢዓ እያልን ያለው የአረብኛ ቋንቋ የሚናገር ሰው በተፈጥሮም ሁለት ሐረካ ይስባል። ሁለት ሐረካ ነው የሚሳቡት መዱል አስል እንመለከተዋለን። በተፈጥሮም ሁለት ሐረካ ይስባሉ ማለት ነው። የቋንቋው ባለቤት የነበሩት ሲናገሩ በቋንቋቸውም ይናገሩ ሁለት ሐረካ እየሳቡ ነበር የሚስቡት ማለት ነው። ያ ማለት ያው የቋንቋው ባለቤቶቹ ማለት ነው። ስለዚህ ምን ተባለ? መዱ ጠቢዒ ተባለ ማለት ነው። መርሐባ ሲን ሱአል ማ ሚቅዳሩ መዲህ አሁን መድ ፊደላቶችን ካስተማሩን በኋላ ምን ያክል ነው የሚሳበው? መዱል አስል ነው አለን። በዚህ መልኩ በሚመጡበት ጊዜ አሊፍ ሳኪና ከፊቷ ፈትሐ፣ ዋው ሳኪና ከፊቷ ضማ፣ ያ ሳኪና ከፊቷ ከስራህ በዚህ መልኩ ብቻ በሚመጡበት ጊዜ ኢንሻአላህ ብቻ ምለው በኋላ ላይ የምንመለከተው ከመዱ ፊደል በኋላ ሐምዛ ወይም ደግሞ ስኩን ከመጣ ይለያል። ከዚህ ርዕስ ይወጣሉ፣ ከአስልነት ይወጣሉ፣ ይጨምራል ማለት ነው። የምንስብበት መጠን ይጨምራል። በዚህ መልኩ መስፈርት ይሄን መስፈርት ብቻ ይዘው በሚመጡበት ጊዜ አስል ይባላሉ አለ፣ ወይም መዱ ጠቢዒ ይባላሉ አለ። ስለዚህ ምን ያክል ነው የምንስበው አሉ። እሱ ላይ እየገባ ነው። ማ ሚቅዳሩ መዲ ምን ያክል ነው የምንስበው? የምንስብበት መጠን ምን ያክል ነው? ጂም ጀዋብ ምላሽ ሚቅዳሩ መዲ የመሳቢያው መጠኑ የሚሳብበት መጠን አሊፉን አንድ አሊፍ ነው። ያ ማለት ወሁወ ሐረከታን እሱ ደግሞ ሁለት ሐረካ ነው።
አንድ አሊፍ የሚባለው ሁለት ሐረካ ነው። ሁለት ሐረካ ማለት ደግሞ ሁለት ፊደልን በሐረካ የምናነብበት መጠን ማለት ነው። ሁለት የዓረብኛ ፊደልን በሐረካ የምናነብበት መጠን። ሐረካ ሲባል ፈትሐ፣ ከስራ፣ ضማ እነዚህ ሶስቱ ናቸው ሐረካ የሚባሉት። በዚህ መልኩ አንድን ፊደል ሁለት ጊዜ የምናነብበትን መጠን ሁለት ሐረካ ይባላል። ይሄ ሁለት ሐረካ ደግሞ አንድ አሊፍ ይባላል ማለት ነው። ምንስበው ሁለት ፊደልን በሐረካ የምናነብበት መጠን ያክል እነዚህ መዱል አስልን እንስባለን ማለት ነው። ወስለን በምንቀጥልበትም ሰዓት ይሁን ወወቅፈን በምንቆምበትም ሰዓት ይሁን ያው ነው ማለት ነው። ቀጠልንም አቆምንም ሁለት ሐረካ እንስባለን መዱል አስልን ማለት ነው። ወነቅሱሁ እሱን ማጉደሉ ከሁለት ሐረካ ማሳነሱ አን አሊፍ ከአሊፍ ያ ማለት ከአንድ አሊፍ ካልን ሁለት ሐረካ ማለት ነው። ከሁለት ሐረካ ማሳነሱ ሐራሙን ሸርዐን በሸሪዓ ሐራም ነው አሉ። ሚሳሉ አሊፍ የአሊፉ ምሳሌው ቃለ ቃለ አሊፍ አለች አሊፍ መታለች እሷ ስኩን ናት ከፊቷ ፈትሐ ነው። ስለዚህ የመድነት መስፈርት እናሟልታለች ማለት ነው። መዷ ደግሞ መዱል አስል ናት ሁለት ሐረካ ትሳባለች ማለት ነው። ቃለ ወሚሳሉ ልዋዊ የዋው ምሳሌ ደግሞ የቁሉ የቁሉ ዋው ሳኪን ሆኖ ከፊቱ ضማህ ነው ከፊቱ ضማህ ነው የመጣው። ስለዚህ መስፈርቱን አሟልታለች ሐርፈል ዋው። ስለዚህ መሳቢያ ነው የምትሆነው መዱል አስል ትባላለች ሁለት ሐረካ ትሳባለች ማለት ነው። የቁሉ የቁሉ በዚህ መልኩ። ወሚሳሉ ልያ ያ ምሳሌ ደግሞ ቂለ ቂለ ያ ሳኪናት ከፊቷ ምንድነው ከስራህ ነው። ስለዚህ መስፈርቷን አሟልታለች መዱል አስል ናት ሁለት ሐረካ ትሳባለች ማለት ነው። በዚህ መልኩ እንስባለን። የመሳቢያ ፊደላቶች ሶስት ናቸው። አሊፍ ሳኪን ሆና ከፊቷ ፈትሐ፣ ዋው ሳኪን ሆና ከፊቷ ضማህ፣ ያ ሳኪን ሆና ከፊቷ ከስራህ። በዚህ እነዚህ ሶስቱ መሳቢያዎች ናቸው። በሚመጡበት ጊዜ መዱል አስል ይባላሉ። በዚህ መስፈርት ብቻ ሲመጡ መዱል አስል ይባላሉ። እንዲሁም ሁለት ሐረካ ይሳባሉ ማለት ነው። ኸይር መዱል አስል ጨረስንና መዱል ፈርዒ ልንገባ ነው ኢንሻአላህ። እዚች ጋር አንዳንድ የምናነሳቸው ነጥቦች ይኖራሉ። ኸይር እሺ እንግባበትና መጀመሪያው መዱል አስል አይተናል። መዱል አስልን ጨርሰን ሁለተኛው መዱል ፈርዒ ነው ብለናል። መዱል ፈርዒዩ በአስሉ ላይ የሚመሰረት ነው። አሁን እነዚህ ሶስት ያነሳናቸው መሳቢያዎች እነሱ ላይ ምን ጨመረው ነገር ነው ፈርዒ የምንለው ማለት ነው። መርሐባ ሲን ሱአል ጥያቄ ማ ሁወ አልመዱል ፈርዒ መዱል ፈርዒ የሚባለው ማን ነው? ወኢላ ከም ቅስሚ የንቀሲም ወደ ስንት ክፍል ነው የሚከፈለው አሉ። ጂም ጀዋብ ምላሽ ሁወ እሱ ፈርዒ የምንለው አልመዱ ዛኢድ ጭማሪ የሆነ መድ ነው። ከማን ነው የምንጨምረው? ዐላ መዱል አስል በአስል ላይ ከምንጨምረው ጭማሪ ነው ማለት ነው። ማለት አስል ላይ ሁለት ሐረካህ ነው ብለናል። ከሁለት ሐረካህ ምንጨምረው መዱል ፈርዒ ይባላል ማለት ነው። ምንጨምርበት ደግሞ ምክንያቱ ቢሰበቢን በምክንያት ሚን ሐምዚን በሐምዛ ምክንያት አንድ አው ሱኩኒን ወይም ደግሞ በሱኩን ምክንያት ማለት ከመዱ ፊደል በኋላ ሐምዛ ከመጣ ወይም ደግሞ ከመድ ፊደል በኋላ ሱኩን ከመጣ በእነዚህ በሁለት ምክንያቶች ይጨመራል። መዱ ከሁለት ሐረካ ይረዝማል። ይህንን ነው ፈርዒ የምንለው ማለት ነው። ወሁወ እሱ ደግሞ የንቀሲሙ ይከፈላል ኢላ 13 ቅስማ ወደ 13 ክፍል ይከፈላል አሉ። መዱል ፈርዒ ይህን ያክል እንኳን አይረዝምም። ያው ከራሱ ከማብራሪያው እንሂድና መዱ ዛኢድ ጭማሪ መድ ነው ብለናል። ራሱ ሲያብራሩልን ፈርዒዩን በአስል ላይ ምን ጨምረው ጭማሪ በሐምዛህ ምክንያት ወይም በስኩን ምክንያት ያ ማለት ከመዱ በኋላ ሐምዛህ ከመጣ ወይም ከመዱ በኋላ ስኩን ከመጣ ብለውናል አይደል? ይህም መስፈርት ያላሟላ እዚህ ክፍል ውስጥ አይገባም ማለት ነው። ከመድ ፊደል በኋላ ሐምዛህ ካልመጣ እዚህ ክፍል ፈርዒ ውስጥ አይገባም። አንድ ከመድ ፊደል በኋላ ስኩን ካልመጣ እዚህ ክፍል ውስጥ አይገባም። ሁለት ስለዚህ የገቡ ካሉ እናወጣለን ማለት ነው። ያው ሌሎች ኪታቦች ላይ በዚህ መልኩ አይቀመጥም። መዱል በደል የሚባል አለ፣ መዱል ዒወድ የሚባል አለ፣ ሲለቱ ሱግራ የሚባል አለ። አካተዋቸዋል ኢንሻአላህ እነሱን እናወጣቸዋለን መስፈርታቸውን ስላላሟሉ ማለት ነው። ምንድነው ያሉን ማብራሪያው ፈርዒዩ ላይ መዱል አስል ላይ ምን ጨመረው ጭማሪ ነው አሉ።
በምን ምክንያት? በሐምዛህ ምክንያት ወይም በሱኩን ምክንያት። ያ ማለት መዱል አስል ላይ ምን ጨምረው ጭማሪ ስንል ከሁለት ሐረካ የሚጨመርበት ቦታ ማለት ነው። ስለዚህ ከሁለት ሐረካ ማይጨመር ከሆነ እዚህ ክፍል ውስጥ አይገባም ማለት ነው። እንዲሁም ከነሱ በኋላ ሐምዛ ወይም ስኩን ካልመጣም እዚህ ክፍል ውስጥ አይገባም። ካለ እናወጣለን አሉ 13 የደረሱትም በዛ መልኩ እንትን ብለውት ነው። ኸይር መርሐባ። አሁን ምናልባት ወደ ኪታቡ እያንዳንዱን ከመዘርዘራችን በፊት መሰረት ይዘን እንግባ፣ እንረዳው። መጀመሪያ ቁርአን ላይ መሳቢያ ፊደል መጥቶ ከመሳቢያ ፊደል በኋላ ሐምዛህ ካልመጣ ስኩን ካልመጣ ሁለት ሐረካ ብቻ ነው የምንስበው። ከመሳቢያ ፊደል በኋላ ሐምዛህ ካልመጣ ወይም ስኩን ካልመጣ ሁለት ሐረካ ብቻ ነው የምንስበው። ማን ይባላል? መዱል አስል ይባላል። ይሄን ዋና መሰረት ያዙ። እዚህ ክፍል ውስጥ 3 መዶችን እናስገባለን። የመጀመሪያው መዱል በደል ነው። መዱል በደል ማለት ከመሳቢያ ፊደል በኋላ ስኩን አልመጣም፣ ዋና መሰረታችን ነው። ከመሳቢያ ፊደል በኋላ ሐምዛህ አልመጣም፣ ዋና መሰረታችን ነው። ግን ከመሳቢያ ፊደል ቀድሞ ሐምዛህ ከመጣ መዱል በደል ይባላል። ስለዚህ መሳቢያ ፊደል መጥቶ ከመሳቢያ ፊደል በኋላ ስኩንም የለም ሐምዛም የለም፣ ግን ከመሳቢያው ቀድሞ ሐምዛህ ካለ መዱል በደል ይባላል ማለት ነው። ይሄ ማን ይባላል? መዱል አስል ውስጥ እንከተዋለን። የጨመርነው ጭማሪ ስለሌለ መዱል አስል ውስጥ ነው የሚገባው። ፈርዒ ውስጥ የሚገባበት መስፈርት የለውም ማለት ነው። አንድ ሁለተኛ መዱል ዒወድ ነው። አሁን እየቆጠራችሁ ሂዱ። ክፍል ክፍል እየሰጠናቸው ነው። በ3 ክፍል እንከፍላቸዋለን። አንደኛው ክፍል ላይ መዱል አስል ነው። ስለዚህ አንደኛው ክፍል ላይ ነን። አንደኛው ክፍል ላይ መዱል በደል አንድ፣ ሁለተኛው መዱል ዒወድ ነው። ዒወድ ማለት ቁርአንን በምናነብበት ጊዜ ፈትሐተይን በሆነ ፊደል የምናቆም ከሆነ ፈትሐተይኑን ትተን አሊፍ አድርገን ነው የምናነበው። ቁርአን ላይ ታገኛላችሁ። ፈትሐተይን ያለበት ቦታ ላይ አሊፍ 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 ተቀምጧል። ማለት እያነበብን መተን ፈትሐተይን የያዘውን ፊደል ላይ ካቆምን ፈትሐተይኑን ትተን አሊፉን ነው የምናነበው። ያቺኛዋ አሊፍ ማን ትባላለች? ዒወድ ትባላለች ማለት ነው። ኢንሻአላህ ስንገባበት ሰፋ አድርገን እናብራራዋለን። አሁን ስያሜያቸውን ብቻ ተረድተነው ወደ ትምህርቱ እንገባለን። ያው ኪታባችን ላይም በዚህ መልኩ 13 ብለው ከተቀሱልን በኋላ ድጋሚ 1 2 እያሉ ሁሉንም ያብራሩታል። በዛም እናብራራዋለን። አሁን ብቻ እዛ ከመግባታችን በፊት ሐሳቡን በደንብ ተረድተነው እንግባ። ዒወድ ማለት ፈትሐተይንን ተተክታ የምትነበብ አሊፍ ማለት ነው። ዒወድ ትባላለች። 2 መዱል አስል ናት። 2 ሶስተኛ ቁርአን ላይ ወውና ያ ትናንሽ ተደርጎ ተጽፎ ታገኛላችሁ። ወውና ያ ትናንሽ ተደርገው ከሃ ፊደል በኋላ ተጽፎ ታገኛላችሁ። እንመለከተዋለን። ሐሳቡን ብቻ ለመያዝ ሞክሩ። ከሃ ፊደል በኋላ ወውና ያ ትናንሽ ተደርገው ተጽፎ ታገኛላችሁ። መዶ ሲላህ ይባላል። መዶ ሲላህ ይባላሉ። ከነሱ በኋላ ሐምዛህ ካልመጣ መዶ ሲለቱ ሱግራ ይባላሉ። ስንት ሐረካ ይሳባሉ? አሁንም 2 ሐረካ ነው። ከመድ ፊደል በኋላ ሐምዛ ወይም ከመድ ፊደል በኋላ ስኩን ካልመጣ 2 ሐረካ ነው። ይሄ ማን ይባላል? መዱል አስል ይባላል ብለናል። እነዚህ 3ቱንም መዱል አስል ውስጥ እንከታቸዋለን ማለት ነው። መዱል በደል፣ መዱል ዒወድ፣ መዱ ሲለቱ ሱግራ ማን ውስጥ ይካተታሉ? አስል ውስጥ ይካተታሉ። ስለዚህ 2 ሐረካ ነው ብቻ የሚሳቡት። እነዚህ 3ቱ የመድ አይነቶችን አስል ውስጥ ከተትናቸው። አንደኛ ምድብ ጨረስን። ሁለተኛው ምድብ ላይ 4 ወይም 5 ሐረካ የሚሳቡ የመድ አይነቶች ናቸው። አሁን ከ2 ሐረካ በለጠ። ስለዚህ ምንድነው? መዱል ፈርዒ ነው ማለት ነው። ካሁን በኋላ የምንጠቅሳቸው በሙሉ መዱል ፈርዒ ናቸው ማለት ነው። 4 ወይም 5 ሐረካ የምንስበው ከመድ ፊደል በኋላ ሐምዛህ ከመጣ ነው። ስለዚህ በዚህ ክፍል ውስጥ ያሉት ከመድ ፊደል በኋላ ሐምዛ የመጣባቸው ናቸው ማለት ነው። የመጀመሪያው መዱል ዋጂብ አልሙተሲል ነው። ቁርአን ላይ ከመድ ፊደል በኋላ ሐምዛህ መጥቶ መዱና ሐምዛው አንድ ቃል ላይ ከሆኑ መዱል ዋጂብ አልሙተሲል ይባላል። መዱል ዋጂብ አልሙተሲል ይባላል። 4 ወይም 5 ሐረካ ይሳባል። 4 ወይም 5 ሐረካ መሳባችንም ግዴታ ነው። ከዛ መቀነስ አይቻልም ማለት ነው። መዱና ሐምዛው አንድ ቃል ላይ ከሆኑ አንደኛ። ሁለተኛው ከመድ ፊደል በኋላ ሐምዛህ መጥቶ መዱና ሐምዛው የተለያየ ቃል ላይ ከሆኑ፣ ያ ማለት የአንድ ቃል መጨረሻው መድ ሆኖ ከዛ የሌላ ቃል የሚጀምረው ደግሞ በሐምዛ ከሆነ ማለት ነው። በሁለት ቃል ላይ ከሆኑ ማለት ነው። መዱና ሐምዛው የተለያየ ቃል ላይ ከሆኑ ያኔ ማን ይባላል? መዱል ጃኢዝ አልሙንፈሲል ይባላል።
4 ወይም 5 ሐረካ ይሳባል፣ ግን 2 ሐረካ መሳብ ይቻላል። 2ም 4 ወይም 5ም መሳብ ይቻላል ማለት ነው። ግዴታ አይሆንም። ማን ይባላል? መዱል ጃኢዝ አልሙንፈሲል 2። ሶስተኛው ቅድም ቁርአን ላይ ዋውና ያ ትናንሽ ተደርጎ ይጻፋሉ ብለናል። ከሃ ዶሚር በኋላ የሚመጡት ዋውና ያ መዱ ሲላህ ይባላሉ ብለናል። ከነሱ በኋላ ሐምዛ ከመጣ ያኔ 4 ወይም 5 ሐረካ ድረስ ይሳባሉ። 2 ሐረካ መሳብ ይቻላል። ማን ይባላል? መዱ ሲላቱል ኩብራ። ቅድም ሱግራ ነበር፣ አሁን ኩብራ ሆነ ማለት ነው። 4 ወይም 5 ሐረካ ድረስ መሳብ ይቻላል፣ 2ም ይቻላል ማለት ነው። ኸይር እናብራራዋለን ስንደርስበት። ምድቡን ብቻ ያዙት። ስም ስያሜውን፣ ስማቸውን፣ ሐሳቡን ብቻ ትንሽዬ ከያዛችሁት ስንገባበት በደንብ ይቀላልችኋል ማለት ነው። 4 ወይም 5 ሐረካ የሚሳበው 3 አየን ማለት ነው። ሁለተኛ ምድብ ጨረስን። ሶስተኛ ምድብ ላይ 6 ሐረካ የሚሳቡ የመድ አይነቶች ናቸው። እስከ 6 ድረስ የሚሳቡ የመድ አይነቶች ላይ የመጀመሪያው መዱል ላዚም ነው። መዱል ላዚም ማለት ከመድ ፊደል በኋላ ስኩን የመጣበት ወይም ከመድ ፊደል በኋላ ሸድ ካለ መዱል ላዚም ይባላል። 6 ሐረካ ድረስ ግዴታ ነው መሳብ። 6 ሐረካ እንሰባለን። 6 ሐረካ መሳባችንም ደግሞ ላዚም ነው። ላዚም ማለት ማይለቅ ግድ እንደማለት ነው። ከመድ ፊደል በኋላ ቁርአን ላይ ስኩን ካገኘን፣ ከመድ ፊደል በኋላ ወይም ሸድ ከመጣ ግዴታ 6 ሐረካ እንሰባለን ማለት ነው። አንድ ሶስተኛ ምድብ ላይ የመጀመሪያው። ሁለተኛው ከመድ ፊደል በኋላ በምናቆም ጊዜ የሚመጣ ስኩን ከሆነ ያ ማለት እያነበብን መተን ሲቆም ቁርአን ላይ በስኩን ነው የሚቆመው። ካቆምንበት በስኩን ካቆምንበት ፊደል ቀድሞ መድ ካለ መዷ መዱል ዓሪድ ሊስኩን ትባላለች። ከመዷ በኋላ ስኩን መጣባት ማለት ነው። ያ ስኩን ግን ቁርአን ላይ ያለ ሳይሆን እኛ በማቆም ምክንያት ያመጣ ነው ስኩን ነው፣ ቁርአን ላይ ያለ አይደለም። ስለዚህ መዱል ዓሪድ ማለት መጤ ማለት ነው። መጤ ስኩን ናት ያቺ ሳኪናዋ ማለት ነው። ያኔ መዱል ዓሪድ ሊስኩን ይባላል። እስከ 6 ድረስ ይሳባል፣ ግን 4ም 2ም መሳብ ይቻላል። ግዴታ አይሆንብንም 6ቱ ማለት ነው። በአቀራር ፍጥነታችን ይለያያል። ኢንሻአላህ ምን ተነተነው ነው። ዓሪድ ሊስኩን 6 ሐረካ ይሳባል፣ 4ም 2ም ይቻላል ማለት ነው። የመጨረሻው 6 ሐረካ ላይ የሚሳቡት መዱል ሊን ነው። መዱል ሊን ዋውና ያ ስኩን ሆነው ከፊታቸው ፈትሐ ሲመጣ ነው። ዋውና ያ ስኩን ሆነው ከፊታቸው ፈትሐ ሲመጣ ሊን ይባላሉ። ዋውና ያ ከነሱ ቀጥሎ ባለው ፊደል ላይ ምናቆም ከሆነ ልክ እንደ ዓሪድ ሊስኩን 6 4 2 መሳብ ይቻላል። ዋውና ያ ስኩን ሆነው ከፊታቸው ፈትሐ ከመጣ ሊን ይባላሉ። ከነሱ ቀጥሎ በመጣው ፊደል ላይ ምናቆም ከሆነ ያኔ እስከ 6 ድረስ መሳብ ይቻላል። 4ም 2ም ይቻላል። በአቀራር ፍጥነታችን 2 4 6 እንላለን ማለት ነው። እናብራራዋለን። 6 ሐረካ ድረስ የሚሳቡ መዱል ላዚም 1፣ ዓሪድ ሊስኩን 2፣ መዱል ሊን 3 ማለት ነው። በእያንዳንዱ ምድብ ላይ 3 3 3 አስቀመጥን። እነዚህ 9 መዶች ቁርአን ላይ የምናገኛቸው የመድ አይነቶች ናቸው ማለት ነው። 9 ምድብ አየን ማለት ነው። አሁን ሐሳቡ ቀላል ነው የሚሆነው። ሁሉንም በየክፍሉ አስቀምጠናል። ሐሳቡን በትንሹም ቢሆን አብራርተነዋል። ስለዚህ ሲመጣ አዲስ አይሆንብንም ማለት ነው። መርሐባ 13 ብለው ካስቀመጡ በኋላ ለየብቻ ስለተነተኑልን ለየብቻ ስንተነትናቸው የበለጠ ግልጽ ይሆንልናል ማለት ነው። አሁን ወደ ኪታባችን እንመለስና ቃል በቃል ብቻ እንሂድበት ያየነው ስለሆነ ማለት ነው። ወሁወ የንቀሲሙ እሱ ይከፈላል ማ መዱል ፈርዒይ ማለት ነው ኢላ 13 ቂስማ ወደ 13 ክፍል ይከፈላል አሉ። ኸይር አልአወል የመጀመሪያው አልመዱል ዋጅብ ሙተሲል መዱል ዋጅብ ሙተሲል ነው። ከመድ ፊደል በኋላ ሐምዛ መጥቶ መዱና ሐምዛው አንድ ቃል ላይ የሆኑበት። አሳኒ ሁለተኛው አልመዱል ጃኢዝ አልሙንፈሲል መዱል ጃኢዝ አልሙንፈሲል ያለው ነው። ከመድ ፊደል በኋላ ሐምዛ መጥቶ መዱና ሐምዛው የተለያየ ቃል ላይ የሆነ ሁለቱም አንደኛውም ሁለተኛውም 4 ወይም 5 ሐረካ ይሳባል። የመጀመሪያው ግን ግዴታ ነው። እዚህ ጋር ግን ግዴታ አይደለም ማለት ነው። ጃኢዙ ላይ ግዴታ አይደለም። አሳሊሱ ሶስተኛው አልመዱል ዓሪድ ሊስኩን ከመድ ፊደል በኋላ መጤ ስኩን በመቆም ምክንያት የመጣ ስኩን ከመጣ 2 4 6 ሐረካ ይሳባል ያልነው ነው። አራቢዑ አራተኛው አልመዱል በደል ይሄ ይወጣል፣ ከፈርዒዩ ይወጣል። ከመድ ፊደል ቀድሞ ሐምዛ ከመጣ ያለው ነው። 2 ሐረካ ስለሆነ እናወጣዋለን።
አልኻሚሱ አምስተኛው አልመዱል ዒወድ ዒወድ ተንዊንን ተክታ የምትነበበው አሊፍ ሁለት ሐረካ ስለሆነች ያቺም ትወጣለች ማለት ነው። አሳዲሱ ስድስተኛው አልመዱል ላዚም። አሁን መዱል ላዚምን ለአራት ይከፍሉታል። ለአራት ከፍለን እንመለከተዋለን። ምናልባት አሁን ግን ሐሳቡ እንዳይከብዳችሁ ቃል በቃል እንሂድበትና መዱል ላዚም ራሱን ችሎ ክፍል የሚፈልግ ስለሆነ እንለፈው። አልመዱል ላዚሙል ሙሰቀሉል ከሊሚ አሳቢዑ ሰባተኛው አልመዱል ላዚሙል ሙኸፈፉል ከሊሚ ስምንተኛው አልመዱል ላዚም ሙሰቀሉል ሐርፊ ዘጠነኛው አልመዱል ላዚም ሙኸፈፉል ሐርፊይ ማለት ነው። ለብቻ ሰፋ አድርገን እናብራራዋለን። አልዓሽር አስረኛው አልመዱል ሊን መዱል ሊን ነው። ቅድም ያየነው ዋውና ያ ሳኪን ሆኖ ከፊታቸው ፈትሐ መጥቶ ከነሱ በኋላ ባለው ፊደል ካቆምን መዱል ሊን ይባላሉ አለን። አልሓዲ ዓሸር 11ኛው አልመዱ ሲላ መዱ ሲላ ነው። መዱ ሲላ ለሁለት ከፍለነዋል። መዱ ሲላቱ ሱግራ እዚህ ውስጥ አይካተትም። ማነው አስሊ ውስጥ ነው የሚካተተው። መዱ ሲላቱል ኩብራ ብቻ ፈርዒ ውስጥ ይካተታል ማለት ነው። አልመዱል ፈርቅ መዱል ላዚም ነው። ኢንሻአላህ መዱል ፈርቅ ማለት አንድን ንግግር ከንግግርነት ጥያቄ አዘል ጠንከር ያለ መልእክትን የምትቀይር ናት። ንግግር የነበረን ጥያቄ አዘል የሆነ ጠንከር ያለ መልእክት አርጋ ንግግሩ የምትቀይረዋ ናት። መዷ መግባቷ ብቻ በዛ መልኩ ማዕናውን ተቀየረዋለች። እንመለከተዋለን። الثالث عشر 13ኛው አልመዱ ተምኪን ነው። መዱ ተምኪንም ግን አስል ነው። መዱ ለአስልይ ነው። ፈርዒ ውስጥ የሚካተት አይደለም። ኢንሻአላህ በምሳሌ ስንመለከተው ግልጽ ይሆንላችኋል። ሁለት ሐረካ የሚሳብ ስለሆነ ፈርዒ ውስጥ የሚካተት አይደለም። ወሰያእቲ በያኑ ዛሊክ የዚህ ምሳሌ ይመጣልሃል ማብራሪያው ማብራሪያው ይመጣልሃል ሙፈሰለን በዝርዝር ያንዳንዱ ተብራርቶ ይመጣልሃል። አላ ሀዘ ተርቲብ በዚህ ቅደም ተከተል መሰረት ይመጣልሃል። አሁን ኪታቡ ላይ ባስቀመጡት ቅደም ተከተል አመጣልሃለሁ አሉ። ኢንሻአላህ እያንዳንዱ ለየብቻ ስላስቀመጡት ያኔ በደንብ ግልጽ ይሆንልናል። እንደ መግቢያ 13ቱንም ጠቅሰውታል። ያው ይህን ያክል የሚሰፋ ባይሆንም መድ ለ9 ከፍለን እንመለከተዋለን። ለየብቻ ሲዘረዝሩት ያኔ እንመለከተዋለን። ስያሜዎችን ለመጥቀስ ያክል ነው ይሄን ያክል 13 ብሎ እንትን ያሉት። 13 ደረጃ አይደርስም። ሌሎች ኪታቦች ላይ ይሄን ያክል አይዘረዘርም። ያው ከዚህ ውስጥ የሚወጡ አስል የሚሆኑ መዱል በደል፣ መዱል ዒወድ ጠቅሰናል። መዱ ሲላቱ ሱግራ ትወጣለች። መዱ ተምኪንም ትወጣለች። መዱ ተምኪን ሌሎች ኪታቦች ላይ አይጠቀስም። ያው ጠቅሰውታል። መርሐባ እናየዋለን። በዚህ መልኩ ስያሜያቸውን ከጠቀሱልን በኋላ ስንገባበት ደግሞ በደንብ ግልጽ ይሆናል ማለት ነው። የቀጣይ ደርሶቻችን ይሆናሉ። ለዛሬ እዚህ ላይ እናሳርፍና በቀጣይ አላህ ካለ እንቀጥላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።